ሐጅ ሄዳችሁ ከሐጃጁል ሸር አላህ የሚያመሳስል ቀሰተ ኢባዳ አንድ ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ስለነዚህ 10 ቀናቶች እያወሩ ስለ ኡዱሂያ አነሱ። ኢዛ ረአይቱም ሂላለ ዚልሒጃ የዙልሒጃን ጨረቃ ያያችሁ ጊዜ ወአራደ አሐዱኩም አንዳችሁ ደግሞ ከፈለገ አዩضሕየ ኡዱሂያ ለማድረግ ያሰበ እንደሆነ ፈልዩምሲክ አን ሸዕሪሂ ወአዝፋሪሂ ጸጉሩንም ጥፍሩንም ከመቁረጥ ይቆጠብ። የዙልሒጃ ጨረቃ ከገባች ነገ ዙልሒጃ ነው ከተባለ ኡዱሂያ የሚያርድ ሰው ምን ማድረግ አለበት? ጥፍሩንም አይቆረጥም፣ ጸጉሩንም አይነካም። ጺሙን ቀድሞ ቀመስ ማለት ነው። ከሰውነቱም ጸጉር ምንም አይነካም። ከምን ጋር መሳሰላል? ሁጃጆች ልክ ኢሕራም ለብሰው ለበይከ ዑምረተን ሲሉ ዑምራ ለማድረግ ለበይከ ሐጀን ብሎ ሐጅ ለማድረግ ሲነይቱ ከዛ ሰዓት ጀምሮ 8ኛ ቀን የውሙ ተርዊያ ላይ ኢሕራሙን ያደርጋሉ። ወደ ሚና ይሄዳሉ። ከዛስ ሚና ያድራሉ። አረፋ ከሱቢ ሰላት በኋላ ወደ አረፋ ይሄዳሉ። አረፋ ላይ ቀኑ ሙሉ ይቆማሉ። ለበይከ አላሁመ ለበይክ ነው የሚሉት። ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። የአላህን ብቸኛ ተመላኪነት ያስተጋባሉ። ከየትኛውም ቦታ የመጣ ከሰባቱም ሀገር የተሰባሰበ ይሄን ይናገራል። ፀሐይ ስትጠልቅ ወደ ሙዝደሊፋ ይመጣሉ። ሙዝደሊፋ ላይ መግሪብና ኢሻን ኢሻ ሳይደርሳሉ ጀሙ ተአኺር አድርገው ይሰግዳሉ። እዛ ያድራሉ። ከሱቢ በኋላ ወዴት ይሄዳሉ? ጀመራት ይሄዳሉ። ጀመራት ካደረጉ አላሁ ፉቃቸው እዛ የተመቻቸለት ደግሞ ጠዋፉን አድርጎ የዛን ጸጉሩን ምን ያደርጋል? ይላጫል። ጥፍሩንም መቆረጥ ካለበት ይቆረጣል። የአረፋ ቀን ምን አይነት ቀን! ልዩ ቀን፣ በላጭ ቀን። እነዚህ ቀን ጾሙን የጾመ እዛ ያሉት አይጾሙ፣ ሐጅ ላይ ያሉት ለምን? ዒባዳ ላይ ነው፣ ድካም አለ፣ አይጾሙም እነሱ። ነብዩ ሰለላሁ ዐለይሂ ወሰለም ግመል ላይ ሆኑ ጠጥተው ወተት እየጠጡ አሳዩ ለሰዎች እንዳልጾሙ ለማሳየት። ሲያም የውም ዓረፋ የዓረፋን ጾም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ አሕተሲቡ ዐለላህ አን ዩከፍረ ሰነተ ለቲ ባዕደሁ ወሰነተ ለቲ ቀብለሁ ያለፈውን 1 ዓመትና የወደፊቱን 1 ዓመት ያስምራል ብዬ አላህን ከጅላል። የ2 ዓመት ወንጀል ያስምራል። አያችሁ ፉርሳ 2 ዓመት ወንጀል በአላህ ቀላሉ። እዛ ገቢዎች ምናምን የ6 ወር አውፍ ተብላል ቢባል እንዴት ነው የምትደሰተው በአላህ? ይሄ ግን የሚያገኘው ይህን 10 ቀን ላይ በዚህ መልኩ እንዲያደረገ 1 ወር እንደዚህ አድርጎ ምናምን የሆኑ ሪፖርት ያቀረበ በዚህ ሰዓት መጥቶ ቢባል እናደርጋል። ለምን? የ6 ወር አውፍ ልንባል ነው። አላህ በገንዘብ የሚታመን ነው እንዴ? የሚተመን ነገር ነው እንዴ? አውፍ ያለ በገንዘብ ብንገልጸው እኮ ማይገኝ። ለምን? ወንጀላችን ላይ ደርሰዋል። የውም ዓረፋ አላህ ከጀሃነም እሳት ባሪያዎችን ነፃ የሚያወጣበት ቀን። ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዓብደን ሚነ ናር ሚን የውሚ ዓረፋ። እንደ ዓረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሑር የሚልበት ቀን የለም። አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ የምናደርግበት ነው። የውም ዓረፋ ምን ተባለ ሌላ? ከዱዓዎች ሁሉ በላጩ ዱዓ የውም ዓረፋ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኸይሩ ዱዓ ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓ ዱዓኡ የውም ዓረፋ የዓረፋ ቀን ዱዓ ነው አሉ። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ሱብሓነላህ። የመቼ? የውም ዓረፋ ቀን 9ኛው ቀን የዙልሒጃ 9ኛው ቀን ነገ ዒድ ነው ሊባል ቀን ማለት ነው። 9ኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል። ታዲያ ሀጃ የለም? ስንት ሀጃ አለብህ? ለማግባት ፈልገህ ያልተሳካህ፣ ልጅ ፈልገህ የዘገየብህ፣ ያ ረብ በላ በየቂን አድርጓ አላህን ለምኗ። አላህ አያሳፍርም ወላሂ። ቁርአን ላይ የነቢያቶች ታሪኮችን ሲነግረን ዘከርያን በዚህ ዕድሜው ሊሰጠ ነው ሲል ለምንድን ነው?
ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም። ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ። ዘከርያን እንደለገስኩት እለግስሃለሁ እያለ ነው። ኢብራሂም እድሜያቸው ሄደው ከሀጀር አላህ ለገሳቸው። ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነቢዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ። ኢስማኤል ማን ነው? ኢብራሂም። ዘከርያ ያሕያን ሲለገሱ እድሜያቸው 100 ነበር። የሚስታቸው እድሜ ደግሞ 99 ነበረ። መሃን ነበረች። አላህ ሲለግስ በካልኩሌት አይደለም። መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ፣ በክረምት ማይገኘውን ያገኛሉ። ኬት ነው ይሄ ብለው ጠየቁ። ይሄማ ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ። አላህ ባሪያዎችን ሲለግስ ያለ ሂሳብ ነው፣ በካልኩሌት አይደለም። እኛ ሂሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ። ስለዚህ ዱዓ የምናደርግበት ነው። ሁሌም ዱዓ ማድረግ አለብን። ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል። ዚክር ከምናበዛበት አንዱ ይብዛ። ምኑ ላኢላሃ ኢላላህ ሱብሓነላህ፣ ላኢላሃ ኢላላህ። ይሄን ስለኔ አንድ ወንድም ታክሲ ላገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስኪን ላይ ስለ አረፋ እያወራ ይሄን ላኢላሃ ኢላላህ የሚለውን ተነተንከው አለኝ። እና አንድ የሌላ እምነት ተከታይ ቲክቶክ ላይ ያገኘውና በዚህ ሂዳ ያገኘ እስልምናን ተቀበለኛው እንጂ ላይ አለ። ሱብሓነላህ። ላ የለም ኢላህ አምላክ ኢላላህ ማን ሲቀር? አላህ ሲቀር። ዋህደሁ ብቸኛ፣ ላ ሸሪከ ለሁ ለእሱ አጋር የለው። ሊሰገድ ሊጎበደል ሊታረድለት የሚገባ አምልኮ ሊገባ የሚገባ ከአላህ ውጭ ማንም የለም። ላ ሸሪከ ለሁ ለሁል ሙልክ ንግስናም ለሱ ነው። ወለሁል ሐምድ ምስጋናም ለርሱ ነው። ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ቻይ የሆነ ጌታ ነው። ምንም ማያቅተው ሁሉንም ነገር የሚፈጽም አድራጊ የሆነ ጌታ። ሙሐመድ ሸነፍ የለም። በምን በቁጥራቸው አላህም አውሳ ወየውመ ሁነይን ኢዝ አዕጀበትኩም ከፍረቱኩም። የሁነይን ዕለት የሆነት አስታውስታ ምን እንደተከሰተ ቁጥራቸው አስገረማቸዋል። የሙታዕ ዘመቻ ላይ የሩሞቹ ቁጥር 200,000 ነው፣ የሰሃቦቹ 3,000 ነው። ድል አድርገው ግን መጡ። ማን? 3,000። ማን ስለጠቁ? አላህን ስለጠቁ። የበድር ላይ እንደዛው አላህን ስለጠቁ አላ የሁነይን ዘመቻ ላይ እንዲህ ሲሉ በቀስት ከዚህ ከዛ ሲሏቸው ሁሉም ተበታተኑ፣ የሚገቡበት አጡ። ነቢዩና ጥቂት ሰሃቦች ብቻ ቀሩ። አነ ነቢዩላ ከዚብ፣ እኔ ነቢይ ነኝ ውሸት አይደለም። አነ ኢብኑ አብዱል ሙጠሊብ የጀግንነት ጥግ ነቢዩ አሳይ ጀግና ናቸው።